በሀገሪቱ ወቅታዊ ጉዳዮች ላይ ለኢዜአ መግለጫ የሰጡት የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁን የሰላም መደፍረስ ባጋጠመባቸው አካባቢዎች የጸጥታ መዋቅሩ ከህብረተሰቡ ጋር በመናበብ ችግሩን ማስቆሙንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። ሰሞኑን ተከስቶ የነበረው የሰላም መደፍረስ እንቅስቃሴ በተለይም በኦሮሚያ እና በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ አስተዳደር አካባቢ የተከሰተ የነበረው ግጭትና ሰላም የማደፍረስ ሁኔታ አሁን በምንገኝበት ጊዜ በቁጥጥር ስር ውሏል። ሰላምና መረጋጋት ተፈጥሯል። ግጭት በተፈጠረባቸው አካባቢዎች በእነዚህ አካባቢዎች የጸጥታ መዋቅሩና ህብረተሰቡ እጅግ የተናበበ ርብርብ አድርጓል፣ እንቅስቃሴ አድርጓል። ተጠርጣሪዎችን በቁጥጥር ስር ለማዋል በቅንጅት ህብረተሰቡም ከጸጥታ መዋቅሩና ከመንግስት መዋቅር ጋር ሰርቷል። በዚህ አጋጣሚ ህብረተሰቡ ለሚያደርገው ትብብር ሁሉ ማመስገን እንወዳለን። ኃላፊው እንደተናገሩት በቁጥጥር ስር የዋሉ ተጠርጣሪዎች ህግና ስርዓትን በጠበቀ መልኩ ሰብአዊ መብትና ክብራቸው ተጠብቆ ለህግ መቅረባቸውንና የምርመራ ስራውም በጥሩ ሁኔታ እየተከናወነ ይገኛል። መንግስት ችግሩን ለመቆጣጠር ከፍተኛ ጥረት እያደረገ በነበረበትና የተፈጠረውን ግጭት የማረጋጋት ዜጎችን የማቋቋምና የዕለት ደራሽ ምግብና ቁሳቁስ ለማቅረብ ጥረት እያደረገ ባለበት ጊዜ እንደገና ብጥብጥና ረብሻ እንዲነሳ ጥሪ የሚያስተላልፉ አካላት እንደነበሩ ያነሱት አቶ ንጉሱ ህብረተሰቡ ከጸጥታ መዋቅሩ ጋር በመተባበር የአመፅ ጥሪዎቹን እንዲከሽፍ አድርጓልን ብለዋል። የኢትዮጵያን ሰላም ማደፍረስ አንዱ ዓላማ የታላቁ ህዳሴ ግድብ ግንባታን ማደናቀፍ እንደነበር ያመላከቱት የፕሬስ ሴክሬታሪ ኃላፊው ይህም ሴራ ኢትዮጵያ እንድትዳከምና በድህነት ውስጥ እንድትቆይ በሚፈልጉ ወገኖች የሚመራ መሆኑንም አመላክተዋል። የእነዚህ ወገኖች ተላላኪ የሆኑ ቡድኖች አገሪቱን ለማተራመስና ለማፍረስ ያለ የሌላ ኃይላቸውን ቢጠቀሙም መንግስትና ህዝቡ በአንድነትና በጋራ ቁመው እንደሚመክቱት ነው የተናገሩት። የህዳሴ ግድባችንን ባለም ነው ባቀድ ነው እና በአስቀመጥ ነው ጊዜ ሁሉን ነገር ካደረግን የሚያሟርቱት ሟርት ሁሉ ለህብረተሰቡ የሚነግሩት ሐሰት መረጃ ሁሉ በህብረተሰቡ ላይ የሚለቁት ስጋት ሁሉ ከንቱ ስለሚሆን አንዱና ዋነኛው የህዳሴ ግድባችንን የማደነቃቀፍ እና እኛ ያልነው ይሄው ሆነ ብሎ ለመናገር እና ህብረተሰብ ለማደናገርና ለማዘናጋት ያቀዱት የሴራ እቅድ ነው። ማንኛውንም የሚመጣ ክፉ ነገር ሁሉ መመከት ስላለብን ህዝባችን በአንድነት ቆሞ እየመከተ ይገኛል ማለት ነው። በህብረተሰቡ ሲነሳ በነበረው የህግ የበላይነት ይከበር ጥያቄ ላይ መንግስት ብዥታ ኖሮት ሳይሆን የዲሞክራሲው ምህዳር እንዲሰፋ መደማመጥና በሀሳብ መታገል እንዲስፋፋ በሚል የታገሰው መሆኑን የተናገሩት ኃላፊው አሁን ግን መንግስት የህግ የበላይነትን ለማስከበር ቁርጥ አቋም ይዞ ህግ የማስከበር ስራ ጀምሯል ብለዋል። ህብረተሰቡ በአንክሮ ሲጠይቅ የነበረው ቅሬታም ሲያሰማ የነበረው መንግስት የህግ የበላይነትን ያስከብርልን ነው። የኢትዮጵያ ህዝብ የህግ የበላይነት ይከበርልኝ ጥያቄው ትክክልና ተገቢ መሆኑን በማመን የህግ የበላይነትን የማስከበር እንቅስቃሴ ውስጥ በስፋት ተገብቷል። በተለይም ባለፉት 15 ቀናት ማንም ሰው ከህግ በታች ነውና በየትኛውም አካባቢ ህገወጥ እንቅስቃሴ ውስጥ የገቡ ከጫፍ ጫፍ በሀገራችን የትኛውም ዳር በህገወጥ እንቅስቃሴ ውስጥ የገቡ ማናቸውም ግለሰቦች በህግ ጥላ ስር ሆነው ተጠያቂነት እንዲሰፍን የማድረግ ስራ እየተሰራ ነው። ይህንን እንቅስቃሴ መንግስት በሚቀጥሉት ጊዜያትም አጠናክሮ በቆራጥነት የሚቀጥልበት ጉዳይ ይሆናል ማለት ነው። የህግ የበላይነት መጠበቅ በምንም መስፈርት ለጥያቄና ለድርድር ለሽምግልና የማይበቃ ጉዳይ በመሆኑ መንግስት የህግ የበላይነትን በቆራጥነት የማስከበር እንቅስቃሴውን አጠናክሮ ይቀጥላል። አቶ ንጉሱ ህብረተሰቡን በማበጣበጥ ኢትዮጵያን በማዳከምና በማፍረስ ለባዕዳን ምቹ ሁኔታ ለመፍጠር የሚንቀሳቀሱ ወገኖች ዓላማ በህዝብና መንግስት ትብብር እየከሸፈ መሆኑን ባነሱበት መግለጫቸው ሰሞኑን በደረሰው ጉዳት ከቤት ንብረታቸው ተፈናቅለው በመጠለያ ለሚገኙ ዜጎች የሚደረገው ድጋፍ ተጠናክሮ እንዲቀጥልም ጥሪ አቅርበዋል።